ተፈጥሮ ግን እንዴት ደስ ይላል። የተፈጥሮ ድግስ ላይ እንገኛለን። ከቅርብ ዓመታት ወዲህ የሳይንስ ሊቃውንቶችና መሐንዲሶች ለእንስሳትና ለእጽዋት ከፍተኛ ትኩረት መስጠት ጀምረዋል። ከእንስሳትና ከእጽዋት ለመማር ጥረት እያደረጉ ነው። ኦርብ ዊቨር የተባሉት የሸረሪት ዝርያዎች 7 የድር አይነቶችን ይሰራሉ። ሸረሪቶች ድራግ ላይን ድር የሚሰሩት ውሃ በመጠቀም ነው። ኬቭላር በጣም ጠንካራ ክር ነው። የጥይት መከላከያ ሰደርያ ለመስራት ያገለግላል። ኬቭላርን ለማምረት በጣም ከፍተኛ የሆነ ሙቀት ያስፈልጋል። አደገኛ የሆኑ ኬሚካሎችም ያስፈልጋሉ። ድራግ ላይን የተባለው የሸረሪት ድር ከኬቭላር ጋር ሲነጻጸር በጥንካሬው ይበልጣል። አዳዲስ ነገሮችን ለማምረት ያሉትንም ለማሻሻል የተለያዩ ፍጥረታትን ንድፍ በማጥናት ለመኮረጅ ይሞክራሉ። ይህ መስክ እንግዲህ ባዮሚሜቲክስ ወይም ደግሞ ባዮሚሜክሪ ይባላል። ይሁን እንጂ የሳይንስ ሊቃውንቶች ያላወቋቸው በርካታ ውስብስብ ችግሮች አሉ። የውሃ ተርብ በአንዱ አይኑ ብቻ 30,000 የሚያህሉ ሌንሶች አሉት። እያንዳንዱ ሌንስ የሚያሳየው ምስል አንድ ላይ ሲቀናጅ ሰፊ የሆነ ሞዛይክ ምስል ይፈጥራል። መሐንዲሶች የውሃ ተርብ አይንን በመኮረጅ የስፒል ጭንቅላት በሚያክል ቦታ ላይ 8500 ሌንሶችን በማካተት ከነፍሳት አይን ጋር የሚመሳሰል ኮምፓውንድ አይ ሰርተዋል። በተፈጥሮ ውስጥ የሚታዩትን እጅግ የተራቀቀ ንድፍ በመኮረጅ የሰው ልጆች ህይወትን ማቅለል ተችሏል። በዚህ ዩቲዩብ ቻናላችን ተመራማሪዎች ከምህንድስና ጋር በተያያዘ ችግሮችን ለመፍታት ሲሉ በተፈጥሮ ውስጥ ያሉ ንድፎችን ለመኮረጅ የሚያደርጉትን ጥረት ወደ እናንተ እናቀርባለን።